ህዝቤ ምንድነው የነካው? ባለ ትዳሮች ሚዲያ ላይ ያላችሁ ምንድነው የሆናችሁት? ምንድነው ሚዲያ ላይ አምጥታችሁ የቤታችሁን ገመና የምትዘረግፉት? እዛው በጓዳችሁ አትጨርሱም እንዴ? እኛ እኮ እናንተን ባየን ቁጥር ወዮ መቼ ነው ያላገባ ነው ማለት ነው። መቼ ነው የምናገባው? እንደዛ አይነት ህይወት ቢኖረን እኔ እንኳን ብያለቅ። ምክንያቱም በየቤቱ ያለውን እግዚአብሔር ነው የሚያውቀው። እግዚአብሔር ለኔ የተሻለውን ይስጠኝ። እንደ ከሌ ሳይሆን ወይም እንደ ገሊት ሳይሆን ለኔ የሚመቸኝን ለኔ የተመረጠልኝን እላለሁ ሁሌ። ምክንያቱም እነዚህ ልጆች ትዳራቸው ሲፈርስ ስናይ ትዳር ያስጠላን ነው ማለት ነው። እኒሃው ግን ቆም ብላችሁ ብታስቡ ማለት ነገ ይጸጽታችኋል። ምክንያቱም ሚዲያ ላይ የሚቀመጥ ነገር ከናንተ ጋር እንኳን ቢጠፋ ሌሎች ያስቀምጡላችሁና የልጅ ልጃችሁ ሳይቀር ለራሱ ያያዋል ቁጭ ብሎ ነገ ላይ ታፍሩበታላችሁ። የኔ አባት እንደዚህ ነበር፣ የኔ እናት እንደዚህ ነበሩ ብሎ ያልፋል እኮ ይሄ ስሜት፣ ይሄ መገፋፋቱ፣ እልሁ ሁሉ ነገር ይበርዳል፣ ያልፋል። ግን ጸጸጥሎ ያልፋል። ደግሞ ሲያልፍ የሆነ ስብራት የሆነ ጠባሳ ነገር አስቀምጦባችሁ እንዳይሄድ ጥንቃቄ አድርጉ። አትውጡ። በቃ እንደዚህ አይነት እኔ አላቅም። ለስራ ተብሎ ሚዲያ ላይ ለሚመጣው ከሚዲያ ላይ ለሚገኘው ገንዘብ ተብሎ ትዳርን የመሰለ ትልቅ ተቋም ይዞ መጥቶ እዚህ ብሽቅጥቅጥ ያለ የሆነ እዚህ ግባ የማይባል ነገር እያነሳችሁ ስትጥሉ እንደው ፕራንክ ቢሆን እንኳን ይደብራል። የምር ደስ አይልም። እና እስኪ ባለ ትዳሮች እፍና አድርጋችሁ ችግራችሁን እናት አባቶቻችን እንዴት እንደነበሩ እንዴት እንደኖሩ አታውቁም። ጎረቤት እንዳይሰማባቸው እናቶቻችን እኮ እየተደበደቡ እንኳን እየተገረፉ እንኳን ጎረቤት እንዳይሰማባቸው ህመማቸውን ያዝ አድርገው የሚቀመጡ ነበሩ። ምንድነው የነካን? ምንድነው መግባባት እንዳንችል ያደረገን? ኮሙኒኬት ማድረግ ለምን አልቻልም? እርስ በርስ መግባባት ያልቻለበት መንገድ ምንድነው? ሳትግባቡ ትጋባላችሁ፣ ሲግባቡ ይፋታሉ ነው ምናምን የሚለው አንድ ሚዲያ ላይ አይቼ ነበረ። እንደዛ እንዳይሆን ሲቆም ብላችሁ አስቡ። ነገ ህፃናት ያያዋል ይሄን ቪዲዮ፣ ቤተሰብ ያያዋል፣ ያፍርበታል። ልጅክ መባሉ አይቀርም። ቤተሰብም ቢሆን ምን እየሰሩ ነው? ምን እያደረጉ ነው? ለምንድነው እንደዚህ የሚሆነው? ተቆጭ የለም ወይ? ቤተሰብ የላቸውም ወይ ታስብላላችሁ። የፈረደባት እናት መጣ ታዲያ ደግሞ ሽምግልናዋን እየትላለች ደግሞ ከዛም አልፎ ተርፎ ደግሞ በእናንተ ምክንያት በዚህ እድሜዋ ሚዲያ ላይ አረ ደስ አይልም።